ምናልባት በዚህ ምክንያት ነው የምታደርገው ዱዓ አላህ ዘንድ ተቀባይነት ያላገኘው። ይህም ምክንያት ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀመው አድርጉ። በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም ስለ አንድ ሰው ሲናገሩ እንዲህ አሉ። ዩጢሉ ሰፈር ረጅም መንገድን የሚጓዝ ሰው ነው። አሽዓተ አግበራ ጸጉሩ የተንጨባረረ ነው፣ አዋራ የለበሰ ነው። የሙዱ የደይህ ኢለ ሰማ እጁን ወደ ሰማይ ከፍ አድርጎ የቁሉ ያ ረብ ያ ረብ ጌታዬ ሆይ ይላል። ወመጥዓሙሁ ሐራም የሚበላው ከሐራም ነው። ወመሽረቡሁ ሐራም የሚጠጣው ከሐራም ነው። ወመልበሱሁ ሐራም የሚለብሰው ከሐራም ነው። ወጉዝየ ቢልሐራም ያደገው በሐራም ነው። ፈአና ዩስተጃቡ ሊዛሊክ ታዲያ ለዚህ እንዴት ነው ተቀባይነት የሚያገኘው? ዱዓው እንዴት ነው አላህ ዘንድ ተቀባይነት የሚያገኘው አሉ ዐለይሂ ሰላቱ ወሰላም። ሊሃዛ ያ እኽዋን የምናደርገው ዱዓ አላህ ዘንድ ተቀባይነት እንዲያገኝ የገቢ ምንጫችንን ሐላል ማድረግ አለብን። ከማታለል የጸዳ፣ ከማጭበርበር የጸዳ፣ ከበደል የጸዳ ሰውን አስለቅሶ ከሚገኝ ገንዘብ አላህ ይጠብቀን። አሁን ላይ አንዳንድ ሰዎች ሙስሊም ሆነው አይ ሁሌ እኮ በሐዲሱ ከሄድን በቁርአኑ ከሄድን እኮ አይሆንም እኮ ረሱል ሰለላሁ ዐለይሂ ወሰለም ነጋዴ ነበሩ። ሰሃቦች ውስጥ ነጋዴ ነበሩ፣ ታላላቅ ሰሃቦች ነበሩ። እነሱ እንደዚህ ብለዋል፣ ሀብታም ነበሩ። ያ አኺ አላህ ሱብሓነሁ ወተዓላ እሱ ነው ሀብትም ይሰጥህ። አላህ ርዝቁን ሰጪ እሱ ሆኖ አንተ እንደዚህ ብለህ ራስህን ታሞኛለህ፣ ራስህን ትቀጣለህ። አኺራ ላይ የሚጠብቅህ ሂሳብ አለ። ሌላው በጣም ምስኪኖች አላችሁ። ብልጭልጭ የሆነ ነገር ስትመለከቱ፣ የሀብታሞችን ነገር ስትመለከቱ ሁሉም ሀብታም አይደሉም። ሐላል የሆነን ገንዘብ እያገኙ ሀብታም ይሆኑ አሉ። ልክ እንደዚሁ ደግሞ ሐራም በሆነ ገንዘብ ሀብታም ይሆኑ አሉ። ከነሱም ብሶ ደግሞ የሚኮፈሱ እና በምታዩት ነገር አትደነቁ። ሐላል የሆነች አንዲት ብር ሐራም ከሆነ 1 ሚሊዮን ብር ትበልጣለች።